ሰላም እንዴት ናችሁ ውድ ተመልካቾቻችንና ተማሪዎቻችን እንዴት ናችሁ? ዛሬ ደግሞ MySQL እና NetBeans ወይ ደግሞ Java እና SQL በMySQL እንዴት ማገናኘት እንችላለን የሚል ላሳያችሁ መጥቻለሁ። ከዚህ በፊት ያስተማርኳችሁን ያሳየዋችሁ እንደተመቻችሁ እርግጠኛ ነኝ። ተመችቷችኋል? እየተማራችሁበት ነው? የተወሰነ ሂንት አንድ ነጥብ አንድም ቢሆን የወሰዳችሁበት ብያምናለሁ። ዛሬ ደግሞ NetBeansን ከMySQL ጋር እንዴት ማገናኘት እንችላለን። MySQL እንግዲህ ባክ ኢንዱ ነው፣ NetBeans ደግሞ ፍሮንት ኢንዱ ነው። ሁለቱን አገናኝተን እንዴት ዳታ ከNetBeans ላይ ሆነን ወደ MySQL ወደ ዳታቤዙ ኢንሰርት ማድረግ እንችላለን፣ ኢንሰርት የተደረገው ሪትራይቭ ማድረግ እንችላለን የሚለውን እናያለን ማለት ነው። ለዛሬ ግን እኔ ማሳያችሁ ኮኔክሽኑን ብቻ ነው፣ ወይ ኢንሰርት አድርጌ ወይ ሪትራይቭ አድርጌ ነው። ስለዚህ ኢንሰርት ለማድረግ የሚጠቅመን ወይ ደግሞ ሁለቱን ኮኔክት ለማድረግ የሚጠቅሙን NetBeans ያስፈልገናል። MySQL ሶፍትዌሩን መጫን አለብን ማለት ነው። ኮምፒውተራችን ላይ MySQL ወርክቤንች ሊሆን ይችላል። MySQL መጫን አለባችሁ፣ NetBeansም መጫን አለባችሁ። አስፈላጊ ሆኖ ከተገኘ ደግሞ NetBeans በራሱ MySQL ኮኔክተር አለው። ግን ሳይኖር ቀርቶ እንደሆነ MySQL ኮኔክተርም ዳውንሎድ አድርገን ጃር ፋይሉ ላይ ብንጨምረው ምንም ችግር የለውም ማለት ነው። ስለዚህ እንዴት ዳውንሎድ እንደምናደርግ እሱን ማሳያችኋለሁ። ወደ ስራ እንሂድ። NetBeans እንከፍታለን፣ እንጀምራለን ስራ። ከባለፈው ከሰራሁት ቪዲዮ ጋር አንድ አይነት ነው። SQL ከSQL ጋር እና MySQL ሁለቱም ዳታቤዝ ናቸው። ማገናኘት ኮኔክሽኑ የተወሰነ ድራይቨሮቹ ስማቸው ብቻ ነው የሚለያዩት እንጂ ብዙም ልዩነት የላቸውም። ለዚህ የሚሆን እኛ የራሳችን የሆነ ስም እንሰጠዋለን። MySQL ኮኔክሽን እንለዋለን። ባለፈው ቪዲዮ SQL ጋር እንዴት እናገናኛለን የሚለውን በባለፈው ቪዲዮ ተሰርቷል። እሱን ማየት ትችላላችሁ። ዛሬ ደግሞ MySQL ነው። እዚህ ጋር ራይት ክሊክ አድርጌ ኒው ጄፍሬም ፎርሙን እቀበላለሁ። ባለው ኒው ጄፍሬም ፎርም በሚል ይቀመጥ። እዚህ ጋር አንድ ሁለት በዚህ ሲሆን ግራፊካል ዩዘር ኢንተርፌስ ሲሆን ያምራል። ለሚያየው ሰውም ግልጽ ነው፣ የሚያሳየው ግልጽ ነው ማለት ነው። ለዛ ነው ይሄንን ብዙ ጊዜ የሚጠቀመው። ቺን ሳይዟን በዛም እናደርጋለን፣ ጂም ከሷ እኩል እናደርጋለን። እቺ ጋር ራይት ክሊክ አድርገን ኤዲት ቴክስቷን ባዶ እናደርጋለን። ቺኛዋንም ራይት ክሊክ ኤዲት ቴክስቷን ባዶ እናደርጋለን። እቺንም ራይት ክሊክ ኤዲት ቴክስት ዩዘር ኔም እንላለን። እቺን ለሎጊን ነው የምንሰራው ዛሬ። ፓስወርድ ለሎጊን ነው። ባለፈው በSQL ላይ የሰራነው ኢንሰርት ነው የሰራነው። ዛሬ ደግሞ እስኪ በመጀመሪያ ሎጊን ማድረግ እንችላለን ወይ የሚለው ከመስራታችን በፊት ዳታ ኢንሰርት እናድርግበትና ፓስወርድ ሰጥተን በዛ ፓስወርድ ሎጊን አድርገን ወደ አንዱ ፔጅ ማለፍ እንችላለን ወይ የሚለውንም አብረን ማየት እንችላለን ማለት ነው። ሎጊን መጀመሪያ ዳታ ኢንሰርት እናደርግበታለን፣ ሎጊን እንላለን። የምንጽፈው ኮድ ውስጥ ላይ የምንጽፈው ኮድ ይኖረናል። እዚህ ጋር ገብተን ኮድ እንጽፋለን ማለት ነው። እዚህ ጋር ማለት ነው። string ዩዘር ኔም ያልኩትን ዩዘር እዚች ጋር ቫሪያብል ነች። ዩዘር ጄቴክስት ፊልድ ጄቴክስት ፊልድ 1 ዶት ጄቴክስት ፊልድ 1 ዶት ጌቴክስት። ይሄ ማለት እንግዲህ
ተማሪዎችም ሆነ ለይሄንን ቪዲዮ ለሚያዩት ግልጽ ለማድረግ ጌቴክስት ፊልድ 1 ላይ የገባው ማለት ነው። ጌቴክስት ፊልድ 1 ዶት ጌቴክስት ማለት እዛ ጋር የምናስገባው ቫልዩ ማለት ነው። አሁን ጌቴክስት ፊልድ 1 ማለት ይሄ ነው። ይሄን ቫሪያብል ጌቴክስት ፊልድ 1 ስለምን ኤ ብንል የተሻለ ይሆናል። ለምን ይሄን ሁሉ መሸምደድ ይከብዳል። ጌቴክስት ፊልድ 1 ብለን ያን ሁሉ ከምናወራ ይሄንንም ቢ ብንል የተሻለ ይሆናል። ያ ማለት ምን ማለት ነው? ራን አድርጌ ላሳያችሁና ራን እስኪሆን ትንሽ ይቆያል። እዚህ ጋር ለዚህ ብለን የምናስገባው ይሄ ቴክስቱ ማለት ነው። ይሄኛው ቴክስት እንደማለት ነው። ወደ ውስጥ ስንገባ አሁን እንደ ቅድሙ አይደለም። የቴክስት ስለምን እሱ ኢረር ሆኖ እናገኛለን። ራሱ ቀይሮታል ኤ አድርጎ። ለቢ ደግሞ ኮፒ አድርገን ለቢ በዛው ለቢ እንላለን። እቺኛን ቢ እናረጋታለን። ይሄን ደግሞ ስሙን እንቀይራለን። ለምን ፓስወርድ የሚለውን pwd ማለት እንችላለን። ፓስወርድ ላይ ጌት ቴክስት የምትለው ከቨር ነች አይታይም ለማለት ነው። ትራይ ካችን እንጠቀማለን። ትክክል ከሆነ ትራይ ላይ ያለው ራይት ይሆናል። ካልሆነ ደግሞ ካቺ ላይ የምንጽፈው ነገር ራን ይሆናል ማለት ነው። ኮኔክሽኑ ትክክል ከሆነ ትራይ ውስጥ የተጻፈው ነገር ትክክል ሆኖ ሪድ ይደረጋል ማለት ነው። በትክክል ካልሆነ ደግሞ ካች ውስጥ የተጻፈው ነገር ዲስፕሌይ ይሆናል ማለት ነው። ሁለቱ አንድ ላይ ነው የሚሉት ትራይ እና ካች። አሁን ምንም ኢረር እያየን አይደለም። ስለዚህ ሁለቱ አንድ ላይ ስለሆኑ ነው ማለት ነው። ክላስ እንላለን። ክላስ ፎር ኔም ነው የራሳቸው ስም እናስቀምጥበት ነው። ይሄንን እንቀበላለን። ውስጥ ላይ ኮት እናደርጋለን። ዘን ውጭ ላይ ሰሚኮለን። ምንም ኢረር አላገኘንበትም። እዚህ ውስጥ የምንጽፈው ሎድ የምናደርገው ከኮኔክተሩ ሎድ የምናደርገው ይኖራል ማለት ነው። MySQL .jdbc.driver ዲ ብቻ ነች ካፒታል ማለት ነው። እዚች ጋር ዲ ብቻ ነች ካፒታል። እነዚህ ነው መጻፍ ያለብን። ምን መሳሳት የለብንም። ኮኔክሽኑ ይሄኛው ሎድ ማድረጊያ ነው። ከዛ ሲ ካፒታል ነች። ኮኔክሽን እንላለን። ኮኔክሽን ብለን የሆነ ቫሪያብል እንስጠው። ኮን ማለት ቫሪያብል ነች። እዚህ ጓቱ ድራይቨር ማናጀር ዲ ካፒታል ነች። ድራይቨር ኤም ካፒታል ማናጀር ድራይቨር ማናጀር ዶት ጌት ኮኔክሽን ጌት ኮኔክሽን መጀመሪያውን እንወስዳለን ማለት ነው። ጄን ኮት እናደርግና ሰሚኮለን አድርገን ኢረሩ ምኑ ጋር ነው? ኮኔክሽን የምትለዋ ነው። ኢምፖርት እናደርግለት። እዚህ ጋር ድራይቨር ማናጀር የሚል መጥቷል። ስታር ባደርግ ለሁሉም ይሰራል። ኦል ማለት ነው። ከዛ እዚህ ጋር ደግሞ ምንድነው የምንጽፈው? jdbc ሁለት ነጥብ MySQL ሁለት ነጥብ ፎርዋርድ ስላሽ ሎካል ሆስት ሁለት ነጥብ 3306 አንድ ስላሽ ዳታቤዝ ኔሙ ማን ነው? ዳታቤዝ ክሬት አላደረግንም። ስቱደንት በሚል ክሬት እናደርጋለን በሚል እንስማማና ዳታቤዝ ኔሙ ስቱደንት በሚል ዳታቤዝ ኔም ስቱደንት ብለን ክሬት እናደርጋለን SQL ላይ። ከዛ ዳታቤዝ ኔም ከጨረሰን በኋላ እንደዚህ እንውጣና ኮማ አድርገን የቴብል ኔም ወይ ደግሞ የዚች ኮኔክሽን ባለቤት ስሙ ማን ነው? ሩት
ብለን ዲክሌር ማድረግ እንችላለን። ሩት ዘን ኮማ አድርገን ፓስወርዱን በኋላ እንዳይቸግረን 1 2 3 እንሰጣለን ማለት ነው። ካልሆስት 3306 የMySQL ሩት ፖርቱ ነው። ስቱደንት ዳታቤዝ ኔማችን ስቱደንት ብለን እንሰጣለን በሚል ነው። ሩት ደግሞ የMySQL ስንጭን የምንሰጠው ስም ነው። ሩት እናንተ ስጭኑት የሰጣችሁት ስም እናንተ ናችሁ የምታውቁት። ሩት ፓስወርድ ከሰጣችሁት ፓስወርዱን ማስቀመጥ፣ ፓስወርድ ካልሰጣችሁት ደግሞ ባዶ ማድረግ ነው። የኔ አሁን 1 2 3 4 ነው የሰጠሁት ፓስወርድ። እንደዚህ እንላለን። ከዛ በኋላ ስቴትመንት ክሬት እናደርጋለን። ስቴትመንት እዛ ኤስቲ ብለን ዲክሌር እናደርጋለን። እዚህ ኳልቱ ኮን ዶት ክሬት ስቴትመንት እቺን ጨርሰናታል ማለት ነው። ይሄን አሁን ጨርሰናል። ይሄ ኩዌሪ ኤክስኪዩት ተደርጓል። እዚች ጋር MySQL ሎድ ተደርጓል። ሎድ የተደረገው ኮኔክሽን ጋር ኮኔክት ተደርጓል። ኮኔክት ከተደረገ በኋላ ስቴትመንቱ ክሬት ተደርጓል። አሁን if እንላለን። እንግዲህ ወደ ኮድ እንገባለን። if ብለን እዚች ጋር ዩዘር ያልነው ኮፒ አድርገን if user dot is empty ከሆነ ነው is empty or ይችኛዋ ኮፒ ፔስት አድርገን or መሃል ላይ እንሞላለን። dot is empty or እዚህ ጋር እንሞላለን if user empty or password is empty ምን ይሁን curly brace ማለት እዛ እዚህ ጋር የሆነ ቫልዩ እንሰጣለን። j option p ካፒታል ነው። j እና o የመጀመሪያው j እና o ካፒታል ናቸው። option p dot show message one of your field is empty እንዲለን ባዶ ከተውነ ማለት ነው። ካልሆነ ደግሞ ይሰራል ማለት ነው። ካልሆነ else ካልሆነ ማለት ትክክል ነው ማለት ነው። ኢረር የለም። ካልሆነ ብለን አንድ string ክሬት እናደርግና string ብለን የሆነ ቫልዩ SQL ማለት እንችላለን። SQL ከዛ ኮት በግሪሻላ ሰሚኮላን ትክክል ነው ማለት ነው። አሁን ዳታ ኢንሰርት ለማድረግ ነው። መጀመሪያ ኢንሰርት ነው። ኢንሰርት ኢንቱ ቴብል ኔም የለንም። ቴብል ኔሙ ሎጊን በሚል እንያዘውና ክሬት እናደርጋለን። ሎጊን ብለን ሎጊን ቫልዩስ ሎጊን ላይ ያሉት ቫልዩስ እናደርጋለን። ውስጥ ላይ ምን እናደርጋለን? በሲንግል ኮት እዚህ እናደርጋለን። ውስጥ ላይ ገብተን ደግሞ ደብል ኮት ሁለቴ። አሁንም ወደ ውስጥ እንገባና ቅንፍ እዛ ፕላስ ሳይን በዚህ በኩልም በዚህኛው
then ውስጥ ላይ ምን እንጽፋለን ዩዘር የላይኛው ዩዘር እቺኛው ማለት ነው እቺ ዩዘር የምትለው ማለት ነው a.getText ማለት ነው እሷን ከጻፈን በኋላ ሌላኛው እዚህ ጋር ፓስወርዱን ደግሞ እንጽፋለን the same step ሲንግል ኮት እናደርጋለን ውስጥ ላይ እንገባለን ደብል ኮት እናደርጋለን አሁንም እንመለሳለን ፕላስ ሳይን እናደርጋለን አሁንም ወደ ውስጥ እንገባለን ቅንፍ እናደርጋለን ወደ ውስጥ እንገባለን pwt ያያችሁት ይሄን ይመስላል ማለት ነው ከዛ ይሄ ኩዌሪ ኤክስኪዩት መደረግ አለበት ስለዚህ ስቴትመንቱ st ነው st.execute update የምትለዋን SQL ማለት እንችላለን ማለት ነው execute update አድርጓል ማለት ነው ከዛ ጂኦሺምፔኗ ጂኛን ወስደን ኮፒ አድርገን እዚህ ጋር ፔስት አድርገን successfully registered your data is inserted to database እንዲለ ካልሆነ ደግሞ ኮኔክሽኑ እምቢ ካለን connection is lost your connection is lost እንዲለ so አሁን ከኔትቢንስ ጨርሰናል SQL ሰርቨር ጋር ሄደን ዛች ጋር ምን ጨርሰን እንወጣለን so MySQL እንከፍታለን MySQL workbench እንትሎን እንከፍታለን እስከተከፈተ እስኪ እንጠብቃታለን በተስፋ ከተከፈተች በኋላ እዛ ውስጥ ገብተን ምናደርገው ዳታቤዝ ክሬት ለማድረግ ነው የመጣነው ዳታቤዛችን ክሬት እናደርጋለን ጂኒ ነካለን ኮኔክት ለማድረግ SQL ጋር ኮኔክት አደረገች actually ስቱደንት የሚባል ዳታቤዝ አለ ሎጊን የሚባል ቴብልም አለ ሶ ይሄንን መቀየር እንችላለን ወደ ፈለግነው እኛ ከፈለግነው አሁን ያለንን ዳታቤዝ መጀመሪያ እናያለን እዚህ ጋር ያሉት ዳታቤዝ ደግመን ክሬት እንዳናደርግ show database እንላለን እዛችን ራን እናደርጋታለን ስለዚህ ስቱደንት የሚል ዳታቤዝ አለን ስለዚህ አዲስ ሌላ ክሬት እናደርግና የራሳችን የሆነ እንዳይመሳሰል ክሬት እናንተ ለማሳየት ነው እንጂ በእነዚህም ማሳየት ይቻላል ክሬት ዳታቤዝ ስሙ MySQL ኮን እንበለው MySQL ኮን እሱ ኮኔክሽን መስሪያ ነው ከዛ use MySQL ኮን እንላለን ቴብል ክሬት እናደርጋለን create table ኔሙ ሎጊን የሚል ይሆናል ሎጊኖቹ ደግሞ ምን ነው ያዙት በውስጡ ዩዘር ኔም ይዟል ዩዘር ኔሙ varchar ሳይዙ ማክሲመም 20 ቢሆን ነው the primary key ይሆናል ኮማ ፓስወርዱ varchar እንግዲህ አንዳንድ ሰው ፓስወርድ ካልበዛ ብሎ እስከ 20 የሚጽፍ ይኖራል ከዛ እንኳን ከበለጠ ፓስወርዱም ይደብራል so execute እናደርጋለን ሁሉንም በአንዴ እንችላለን execute
ሶ ክሬት ዳታቤዝ MySQL ኮን ክሬት ተደርጓል። MySQL ኮን ዩዝ ተደርጎ ቴብላችን ክሬት ተደርጋለች። ሶ አሁን ሄደን ዳታውን ለምሳሌ ሴሌክት ለማድረግ ብንሞክር ከዚች ሴሌክት ኦል ፍሮም ሎጊን ብንል ምንም ነገር አናገኝም። እቺ ዩዘር ኔም እና ፓስወርድ ባዶ ነች። ሶ እንሂድና ኔትቢንስ ላይ ኢንሰርት እናደርጋለን ዳታችን። አሁን ይሄ ነው። ይሄንን እንዳለ ብንሞክር አሁን ኮኔክት ያደርጋል ወይስ አያደርግም ነው። ራን ኮኔክት ከማድረጋችን በፊት ሶ MySQL ኮኔክተር ዳውንሎድ ለማድረግ MySQL ኮኔክተር ጃር ዳውንሎድ ብለን እንጽፋለን። ክሊክ ስናደርግ ይሄኛው ይመጣልናል። የመጀመሪያውን ዳውንሎድ ኮኔክተር የምትሉን ክሊክ እናደርጋለን። ዘን ወደዚህኛ ይመጣል። ፕላትፎርም ኢንዲፔንደንት አርኪቴክቸር የምትሏን ዚፕ የሆነችዋን ሁለተኛዋን ማለት ነው ዳውንሎድ እንላለን። ዘን ወደዚህኛ ይወስደናል። ከፍ እናደርግና ኖ ታንክስ ጀስት ስታርት ማይ ዳውንሎድ እንላለን። ሶ ልክ ስናካው ዳውንሎድ ማድረግ ይጀምራል ማለት ነው። የኔ ኮምፒውተር አሁን ልክ እንደነካውት ዳውንሎድ አድርጎ ስለጨረሰ አሁን ዳውንሎድ ውስጥ ገብተን እንዴት ማስቀመጥ እንዳለብንና ከዛ እንዴት እንወስዳለን የሚለውን አንዳንድ ኔትቢንሶች ባይ ዲፎልት ኮኔክተር አላቸው። MySQL JDBC ኮኔክተር የሚለው ባይ ዲፎልት አላቸው። የሌሉት እንደሆነ ነው ይሄንን የምንጭነው። ስለዚህ ዳውንሎድ ውስጥ እንገባለን። ዳውንሎድ ውስጥ ገብተን እቺ MySQL ኮኔክተር የምትሏን ኮፒ እናደርጋለን። ኮፒ ካደረግን በኋላ እኔ ማስቀምጥበት የኔ ራሴ ነው። እናንተ ብታስቀምጡበት እናንተ ናችሁ የምታውቁት። ፋይል ውስጥ ገባለሁ። ዳታቤዝ MySQL ኮኔክተር እዚህ በፊት የጫንኩት አለ። ይሄኛውንም ጨምሬ ሌላ ኒው ፎልደር ብዬ አስቀምጣለሁ ማለት ነው። አስፈላጊ ሆኖ ካገኘሁት እጠቀመዋለሁ። MySQL then እዚህ ጋር ፔስት አደርገዋለሁ። ከዛ አንዚፕ ኤክስትራክት ሂር አንዚፕ ያደርጋለሁ። then እቺኛዋን እቺ ማለት ነው MySQL ኮኔክተር ጃቫ 8.0 ጃር ፋይሏ እቺኛዋን ላይብረሪ ላይ እንጨምራለን ማለት ነው። ሶ ወደ ኔትቢንስ ተመልሰን እዛ ጋር ያለውን ስራ እንጨርሳለን። መጨረሻ ላይ እንወስዳታለን ማለት ነው። እዚህ ጋር ላይብረሪ ላይ መጨመር ያለብን መርሳት የሌለብን ነገር ላይብረሪ ላይ አሁን JDK ብቻ ነው ያለው። አድ ጃር ፎልደሩን ይሄኛው ሳይሆን ዳውንሎድ አድርገን መጀመሪያ ዳውንሎድ አድርገን እዚህ ውስጥ ማስቀመጥ አለብን። መጀመሪያ ዳውንሎድ መደረግ አለበት። ዳውንሎድ አድርገን እዚህ ውስጥ እኛ ቅድም ዳውንሎድ አድርገን እዚህ ጋር ስላስቀመጠን ነው እዚህ ጋር የመጣሁት እኔ MySQL ከዛ እዚህ ውስጥ ነው ያስቀመጥኩት እኔ ነው ይሄ እቺኛዋ ማለት ነው። ከዛ ኦፕን እላለሁ። ኦር ደግሞ ሌላኛው ደግሞ አድ ላይብረሪ የምትሏን ውስጥ ገብታችሁ ኦር እቺኛዋን MySQL JDBC አድ ቱ መጨመር እንችላለን። እሷን MySQL ወይቺን ከሁለቱ አንዱን መጠቀም እንችላለን። ዘን ሰርቪስ ላይ ይመጣለን። እዚህ ጋር ዳታቤዛችን ኒው ኮኔክሽን ዘን MySQL ኮኔክተር ስላለ ነው። እኔ ከዚህ በፊት ኮኔክት ስላደረኩት ነው። አዲስ ከሆነ ምንድነው የምታደርጉት? ኒው ድራይቨር ነው የምትሉት። ከዛ አድ እንላለን። ከዛ እዚህ ሳይሆን ለዚች MySQL ያስቀመጥኩበት ቦታ ነው ይሄ። ከዛ እቺ አድ ማድረግ ነው።
እዛ ኦኬ MySQL ኮኔክተር ማለት ነው። እዛ ኔክስት እዚህ ጋር ስንደርስ ሎካል ሆስት 3306 አው ዳታቤዙ MySQL ኮን ነው ያለው ኮን ይሆናል ማለት ነው። ሩት ፓስወርዱ 1 2 3 4 then connection ቴስት እናደርጋለን። cannot establish a connection to JDBC MySQL localhost MySQL ኮን ምክንያቱም ለምንድነው ኮኔክሽኑ የማይሰራው? እዛ ጋር እዚች ጋር ዳታቤዙ MySQL ኮን ነው እኛ የጻፍነው ግን ይሄንን አይደለም። ታምጡ ይረሩ የቱ ጋር ተፈጠረ? እዚች ጋር ይሄንን አላስተካከልንም መተን ዳታቤዙ አልቀየርንም። MySQL ኮን ይሄንን አልቀየርነው ኮኔክት አድርገ ያልነው ከዚች ጋር ነው። ሶ እንደግማለን አሁን እንደግማለን ኮኔክሽን MySQL connector next database MySQL con no root 1 2 3 4 next connection ሶ ቅድም እዚች ጋር አላስተካከልንም ነበር። MySQL ኮን ብለን እቺን ሞልተናታል። ላይብረሪ ላይም አድ ማድረጋችንም እርግጠኛ ነን አድርገናል። ሶ አሁን እስኪ እንደ አዲስ አሁንም ዳታቤዝ ኮኔክሽኑን ሞክራለን። ዘን እዚች ጋር ስንመጣ ቅድም ዳውንሎድ ካደረግነው ቦታ አምጥተን ቅድም አሳይቻችኋለሁ እሱን ማለት ነው። መጀመሪያ ዳውንሎድ ማድረግ አለብን ኮኔክተሩን ዳውንሎድ አድርገን የሆነ ቦታ ማስቀመጥ አለብን። ካስቀመጥንበት ቦታ እናመጣለን። ከዛ ኒው ድራይቭ ስንል እንደዚህ ይልናል። ልክ ይሄን ስትነኩ ቦታውን ይወስዳችኋል ማለት ነው። ይሄኛውን እንዲህ ብለን መክፈት ለአዲስ መክፈት እንችላለን ማለት ነው። ሶ ከዛ በኋላ ኔክስት እንላለን። እዚች ጋር ምን ሞላ ነገር ይኖረናል። ዳታቤዝ ኔማችን MySQL ኮኔች MySQL ኮኔች ዩዘር ኔም ሩት ነው። ፓስወርዱ 1 2 3 4 እኔ የሰጠሁት ነው። ይሄ ፓስወርድ እኔ ነኝ የሰጠሁት። እናንተ ጋር ስትጭኑት MySQL ስትጭኑ ፓስወርድ ሰጣችሁ ከሆነ የሰጣችሁትን ፓስወርድ ማስታወስ ካልሆነ ግን ያለ ፓስወርድ ቢሆን ይመረጣል። ያለ ፓስወርድ ቢሆን ይመረጣል። ይሄ አሁን ኢረር ነው። አሁን ኢረር አለው ማለት ነው። አሁን MySQL ሲሆንስ ኮኔክት ያደርጋል ወይ? yes MySQL ሲሆን ዳታቤዙ በMySQL ሲሆን ኮኔክት ያደርጋል። ግን እኛ ክሬት ካደረግንለት ኮኔክት አያደርግም። እሱ ምክንያቱም ደግሞ እስኪ ሄደን ዳታቤዙ ላይ MySQL ኮን የሚባል ዳታቤዝ የለም ወይ ሄደን ቼክ እናደርጋለን። ዳታቤዙ ሳይኖር ቀርቶ ከሆነ እስኪ ስቱደንት የሚል ዳታቤዝ ቅድም አይተናል። በሱስ ይቀበለናል። በሱ ከተቀበለን እሺ ዳታቤዝ ክሬት እናደርገኛ ተሳስተናል ማለት ነው። ይሄኛው የዳታቤዝ ስቱደንት ሆኖ ከተቀበለን ዳታቤዝ ክሬት እናደርግ እኛ ተሳስተናል ማለት ነው። ካልሆነ ግን እኛ ስህተት ምንም አይታየንም ማለት ነው። yes ስቱደንትም ተቀብሎናል። ሶ ዳታቤዝ ክሬት እናደርግ ተሳስተናል ማለት ነው። ሶ እንደ አዲስ ዳታቤዛችን አስተካክለን እንመጣለን። ሶ ዳታቤዝ ለማስተካከል
ወርክ ቤንቹ ጋር እንሄዳለን። show database okay MySQL con የምትለዋ ዳታቤዝ የለችም። እሺ create database MySQL con ራስዋን ነው የማደርገው እኔ ማልተው። እሺ then use MySQL con use ተጠቀሙ use as a create table ስሙ login username ቅድም ክሬት ያደረግነው ማለት ነው። username varchar ሳይዙ 20 ኮማ ፓስወርድ varchar 20 እዚጋ እና primary key username primary key ነው። username primary key ነው። እነዚህ ሁለቱ አንድ ላይ ናቸው ራን የሚደረጉት። እሺ show databases አሁን MySQL con የምትባላለች use MySQL con ከላይ ስለምትል ሎጊን የሚለው በውስጡ አለው ማለት ነው። በጣም ጥሩ። አሁን እስኪ ሄደን እንሞክራለን። አሁን እምቢ ካለን ማገናኘት ግዴታችን ስለሆነ እናገናኛለን እስከመጨረሻው ታግለን። then ያው ቅድም ኮኔክት አድርገናል አፕሎድ አድርገን አምጥተናል። MySQL con ራሱ ስሙን እዛ 1 2 3 ቅድም እንደነገርኳችሁ ዳውንሎድ ስታደርጉ መጀመሪያ ይሄንን ካላችሁት ይሄንን ታደርጉት ኮኔክሽን ሰክሰስድ ትክክል ሰርቶልናል ማለት ነው። ይሄን እንጨርሳለን ፊኒሽ ብለን እንጨርሳለን ማለት ነው። ከዛ ኮዳችን ራን እናደርጋለን። ፕሮጀክቱ ላይ መርሳት የሌለብን ነገር እዚች ጋር መጫን አንስታል ላይብረሪ ላይ አድ jar ፎልደሩን አድ ማድረግን እንዳትረሱ። ራን እናደርጋለን። ራን ስናደርግ ዩዘርኔሙ አይሳ ፓስወርዱ something ሰጣውት ኢንሰርት ማድረግ ያለ ይሄ your connection is lost እያለን ነው። ትክክል አይደለም ሰራው ስራ እያለኝ ነው። ቼክ አድርገዋለሁ ማለት ነው። የሰራው ስራ ትክክል አለመሆኑን እዚህ መጥቼ ነው ማውቀው። እዛ ጋር ኮኔክት ቢሆንም እዚች ጋር ኮኔክት አላደረኩም እያለኝ ነው።
ያኛው ስንጨርስ ይሄኛው ደግሞ ተቀይሞናል። እስኪ እሺ one of your field is empty ያለኝ እሺ your data is inserted to database እሺ አሁን እስኪ ኢንሰርት አድርጓል መሰለኝ ይሄ ካንስል እንዲሰራ ምን ማድረግ አለብን እቺ ካንስል እንዲሰራልን ሲስተም ዶት ኤግዚት ማለት ነው እዛ ውስጥ ላይ ከነፍ ውስጥ 0 ማድረግ በቃ እዛ ራን አድርገን እዛ እስኪ ሁለት ቫልዩ እናስገባ እንደው አንዱን ባይሳቱ በሚል ፓስወርዱ your data is inserted አለን ከዛ ካንሰል ስንል ይሄኛው ይጠፋል ማለት ነው ይሄ ዳታ ያስገባንበት ነው አሁን ያስገባውበት ዳታ ተጠቅሜ ያስገባውት ዳታ ተጠቅሜ የገባው ዳታ ትክክል ከሆነ ቼክ እናደርግና ከዛ MySQL ላችን ኮኔክትድ ሆኗል ማለት ነው በሚቀጥለው ደግሞ ሌላ ነገር አሳያችኋለሁ አሁን ወርክ ቤንቹ ላይ ሄደን ወይ ደግሞ MySQL ላይ ሄደን እናያለን ዳታው ገብቶ ከሆነ እዚች ጋር select ሁለተኛ ያስገባውት select all from login table name login ነው ሁለት ጊዜ ያስገባውት እዚች ጋር ከታየ ባይሳና ባይሳቱ ብዬ ነው select ያስገባውበት ሶ እንደዚህ አድርገን MySQL እና ዳታ MySQL ዳታቤዝ እና ኔትቢንስ ጃቫን ኮኔክት ማድረግ እንችላለን ማለት ነው ሶ በቀላሉ እንደዚህ አድርገን ሁለቱን ኮኔክት ማድረግ እንችላለን በሚቀጥለው ደግሞ ሌላ ከዳታቤዝ ደግሞ አሁንም ኔትቢንስ ደግሞ እንዴት ሪትራይቭ ማድረግ እንችላለን እንዴት ካንዱ ስቴጅ ወደ ሌላ ስቴጅ ካንዱ ሆም ወደ ሌላ ሆም እንዴት ሎጊን ማድረግ እንችላለን ሎጊን ስናደርግ ፓስወርዱ ትክክል ከሆነ ወደ ሌላ እንዲያልፍ የምለውን ይዤ ቀርባለሁ ከዚህ በፊት የለቀኳቸው ቪዲዮዎች ብዙ ናቸው እነሱንም ወደ ኋላ እየተመለሳችሁ ፕሌሊስት ውስጥ ገብታችሁ C++ ከፈለጋችሁ C++ ከፕሮግራሚንግ ሌሎቹን ደግሞ ጃቫም ከሆነ ዳታቤዝም ከሆነ እየመረጣችሁ ፕሌሊስት ውስጥ ስላሉ እነሱን መጠቀም ትችላላችሁ ቤተሰብ ያልሆናችሁ እንደሆነ ሰብስክራይብ በማድረግ ቤተሰብ መሆን ደውል ምልክቱን በመጫን ሁሉ ጊዜ የምለቀው ቪዲዮ ቶሎ እንዲደርሳችሁ ማድረግ ትችላላችሁ ለጓደኞቻችሁ ባሉበት ሼር ማድረግ ትችላላችሁ ለዛሬው በዚህ ጨርሻለሁ አመሰግናለሁ